እንዴት ነው ታይማችንን ማኔጅ ማድረግ ምንችለው? እና ብዙዎቻችሁ ስለ ታይም ማኔጂንግ ማወቅ ይኖርባችኋል። በቅድሚያ ዩኒቨርሲቲ ከመግባታችሁ በፊት ለሪሚዲያል ተማሪዎች በጣም ወሳኙ ቶፒክ የሚሆነው ታይማችሁን ማኔጅ ማድረግ ነው። እንደሚታወቀው ዩኒቨርሲቲ ለመግባት ትንሽ ጊዜ ነው የቀራችሁ። እስከ ታህሳስ ምናምን ትገባላችሁ እና እስከዛ ባሉት ጊዜያት ውስጥ ታይማችሁን መጠቀም ይኖርባችኋል። እንዴት ነው መጠቀም የምንችለውን ከዚህ በኋላ ባለው ጊዜያት እነግራችኋለን ማለት ነው። እንዴት ነው መጠቀም የምንችለው ምናምን እነሱም ማወቅ አለባችሁ በዲቴል ማለት ነው። እና እንዴት አንድ ተማሪ በምን አይነት ሰዓት ማጥናት አለበት፣ ምን ያክል ማጥናት አለበት እና እንዴት አድርጎ ነው ማጥናት ያለባችሁ ቶፒኩን ሙሉ ዲቴል ነው ማንበብ ያለባችሁ ወይስ የሆነ ፓርት ላይ አሪፍ ፓርት የሚባሉትን ማንበብ አለባችሁ? እሱን ዛሬ በታይም ማኔጂንግ ላይ እንሰራለን ማለት ነው። እና ይሄ ስለ ታይም ማኔጂንግ በጣም የመጨረሻ ቪዲዮ ይሆናል ብዬ አስባለሁ። በጣም በማብራሪያ ነው የምንሰራው ማለት ነው። እና ስለ ታይም ማኔጂንግ በደንብ መረዳት አለባችሁ። የሪሚዲያል ተማሪዎች ከሆናችሁ ስለ ታይም ማኔጂንግ በይበልጥ ማወቅ አለባችሁ ማለት ነው። እና በቀጥታ ወደ ቪዲዮ ስንገባ ይሄ ታይም ማኔጂንግ ለስፔሻል ክላስ ብቻ ሊሆን አይደለም፣ ለሌሎቹም ይጠቅማል ማለት ነው። ግን በደንብ የሚጠቅመው ለሪሚዲያል ተማሪዎች ነው። እና ታይማችሁን እንዴት መጠቀም እንችላለን? አንድ ተማሪ በምን ያክል ሰዓት ማንበብ አለበት፣ በቀን ምን ያክል ማንበብ አለበት የሚለውን በደንብ የምታውቁት ይሆናል ማለት ነው። እና እንደ ኖሌጅ ያው ጀነራሊ እንደታወቀው ብዙ ተማሪዎች የሚያጠኑት ስንት ሰዓት ነው? ከማታው 1 ሰዓት እስከ 4 ሰዓት ባሉት ሰዓታቶች በደንብ ብዙ ተማሪዎች ያጠናሉ። ይሄ ግን የተሳሳተ ሰዓት ነው። ምክንያቱም ቀኑን ሙሉ ትምህርት ቤት ትውላላችሁ። ከ2 ሰዓት ጀምራችሁ እስከ 11 ሰዓት ቀኑን ሙሉ ትምህርት ቤት ውስጥ እየተማራችሁ ትውላላችሁ። እዛ የምትይዙት የሆነ ነገር አገናዝባችሁ ትይዛላችሁ እና ያንን ሰዓት ሙሉ ተመራችሁ መጣችሁ ከእንደገና ወደ ጥናት መግባት ማለት በጣም ከባድ ነው የሚሆነው ማለት ነው። እና ጀነራሊ እንደታወቀው ደግሞ ጥናት በተደርጎ በምን ያክል ሰዓታት ማንበብ አለባችሁ ለሌላም ነገር ይሆናል። ይሄ ነገር ለስራ ለተለያዩ ነገሮች ይሆናል። ይሄ ታይም ጥናት ተደርጎ የሰው ልጅ አእምሮ ፍሪ የሚሆንበት ሰዓት ታውቋል ማለት ነው። እሱም ደግሞ ከሌሊቱ 11 ሰዓት እስከ ጠዋቱ 1 ሰዓት ባሉ ጊዜያት ውስጥ ብታነቡ በጣም አእምሯችሁ ክፍት ይሆናል ማለት ነው። አእምሯችሁ ቶሎ የመቀበል ነገር ይኖረዋል ማለት ነው። አንድን መጽሐፍ በተደጋጋሚ ብታነቡት አልገባም ካላችሁ በተደጋጋሚ በተከታታይ ማንበብ የለባችሁ። ሬስት አድርጋችሁ አእምሯችሁን አሳርፋችሁ ነው ማንበብ ያለባችሁ። ምክንያቱም አእምሯችሁ አንዴ ከተጨናነቀ ምንም ነገር አይቀበልም ማለት ነው። ሴቭድ ማድረግ አይችልም፣ ወደ ውስጥ ማስገባት አይችልም። እና ማጥናት ያለባችሁ ሰዓት ከሌሊቱ 11 ሰዓት እስከ 1 ሰዓት ነው። ይሄ በጣም ብዙ ተማሪዎች እያጠኑ ጎበዝ ተማሪዎችን እስቲ በተደጋጋሚ ጠይቋቸው፣ በምን ሰዓት ነው የምታነቡት ብላችሁ ጠይቋቸው። የሰው ልጅ አእምሮ ክፍት የሚሆንበት ሰዓት ቺ ሰዓት ናት። በደንብ የምትታወቀዋ ሰዓት ከሌሊቱ 11 ሰዓት እስከ ጠዋቱ 1 ሰዓት ላይ በጣም አእምሯችሁ ክፍት ይሆናል። በዚህ ሰዓት ብታነቡ ቶሎ የመቀበል ነገር አለው ማለት ነው። እና ሁለተኛ ላይ ደግሞ ከቀኑ 10 ሰዓት እስከ አመሻሹ 12 ሰዓት ባሉት ሰዓታት ብታነቡ በደንብ ይመከራል ማለት ነው። እና በእነዚህ 2 ሰዓታቶች ውስጥ ብታነቡ ሞር በደንብ እውቀቱን ትይዛታላችሁ ማለት ነው። ያው አእምሯችሁን ደግሞ ማጨናነቅ የለባችሁም። እናንተ አሁን በቀን 3 ሉክ ማንበብ የምትችሉ ከሆነ እናንተ ቶሎ ጊዜ አይበቃኝም ብላችሁ 4 ሉክ 5 ሉክ 6 ሉክ ካረጋችሁ አእምሯችሁ አይቀበልም ማለት ነው። ስለዚህ እናንተ የምትችሉትን ያክል በአቅማችሁ ነው መቀጠል ያለባችሁ ማለት ነው። አቅማችሁን አይታችሁ እኔ በቀን ከ3 ሉክ በላይ አልችልም ካላችሁ እስከ 3 ሉክ እቺን ማንበብ ነው። አሁን ዋናው እውቀቱን መያዝ ነው። ሾርት እያደረጋችሁ እቺን መያዝ ይኖርባችኋል ማለት ነው። ታይማችሁን ደግሞ ማኔጅ ማድረግ አለባችሁ። በቀን ምን አይነት ጊዜ ምን አይነት ያክል ሰዓት ማንበብ አለብኝ፣ ለማትስ ምን አይነት ያክል ሰዓት ማንበብ አለብኝ፣ ለባዮሎጂ፣ ለኬሚስትሪ፣ ለሂስትሪ፣ ለጂኦግራፊ ለየብቻ ታይም አበጁላቸውና በቀን እቺን የሚያክል ማንበብ አለብኝ
አእምሯችሁ እስከሚቀበል ድረስ። አልገባም ካላችሁ በተደጋጋሚ አታንብቡት። ሬስት እስቲ ጭንቅላታችሁን ፍሪ አድርጉትና ደግሞ ከእንደገና ክሊር አድርጋችሁ ጭንቅላታችሁን ከእንደገና ስታነቡ ቶሎ ይገባችኋል ማለት ነው። እቺን ስትራቴጂ መጠቀማችሁን አትርሱ። እና ሶስተኛ ላይ የምንመለከተው ኢዚ አርጋችሁ መመልከት ነው። ኢዚ አርጋችሁ አንድን ነገር መመልከት አለባችሁ። እንዴት ማለት ነው? ኢዚ ማድረግ ማለት አንድ ቶፒክ አንድ ሳብጀክት አልገባም ብሏችሁ ቢሆን አሁን እንደ ፊዚክስ ያሉ ትምህርቶች ትንሽ ሊያስቸግሩ ይችላሉ እና እነሱን ትምህርቶች ፊዚክስ አሁን በሌላ ጊዜ በቀን 5 ሉክ የምታነቡ ከሆነ አሁን ማሻሻል አለባችሁ። አልገባም ብሏችኋል። ምክንያቱም አልገባም ስላላችሁ ኢዚ ማድረግ አለባችሁ። እናንተ ቀለል አድርጋችሁ ማንበብ አለባችሁ ማለት ነው። ኢንጆይ ያደረጋችሁ ነው ማንበብ ያለባችሁ። ስለዚህ ይሄንን ነገር 5 ሉክ ነበር የምታነቡት ወደ 2 ሉክ 2 ሉክ 1 ሉክ አንድ ሉክ ወይ 2 ሉኳን ኢንጆይ ያደረጋችሁ ተዝናንታችሁ ማንበብ ከቻላችሁ ቶሎ ይገባችኋል ማለት ነው። ስለዚህ እቺን ማሻሻል ትችላላችሁ። ከዛ ፍሪ ስፔስ ፈጥራችሁለት ማለት ነው። በተከታታይ ማንበብ ያው ጭንቅላታችሁ እንዳይቀበል ያደርጋል። ምክንያቱም ክሊር መሆን አለበት ጭንቅላታችሁ፣ ሬስት ማግኘት አለበት፣ ከጭንቀት መውጣት አለበት። የሆነ 2 ሉክ ካነበባችሁ በኋላ ትንሽ ጋፕ ፈጥራችሁ የሆነ ኢንጆይ ያደርጋችሁ ተመልሳችሁ ሌላ ነገር ማንበብ ነው እንጂ በተከታታይ የምታነቡ ከሆነ ይሄ አይሆንም ማለት ነው። ኢዚሊ በደንብ ኢዚ በቀላል እንደ ቀላል ነገር መመልከት አለባችሁ። አንድ ነገር ካከበዳችሁት ከባድ ሆኖ ነው የሚታያችሁ ማለት ነው። ሁሌም ይከብዳችኋል። ስለዚህ ኢዚ አድርጋችሁ እንደ ቀላል ነገር እየወሰዳችሁ በትንሽ ትንሹ እያነበባችሁ መረዳት ይኖርባችኋል ማለት ነው። ሶስተኛውን ጨርሰናል። ወደ አራተኛው እንገባለን። አራተኛ ላይ የምናገኘው ሜክ ዩር ስኬጁል ማች ዊዝ ዩር ላይፍ ነው። ከእናንተ ላይፍ ጋር ዲፔንድ መሆን አለበት ማለት ነው። እናንተ የምታጠኑት ሰዓት ከራሳችሁ ሰዓት ጋር አሁን እኔ ብያችኋለሁ ከ11 ሰዓት እስከ 1 ሰዓት ባሉ ጊዜ ውስጥ ይመከራሉ ብያለሁ። እና በዚህን ሰዓት እናንተ ማይመቻችሁ ከሆነ በራሳችሁ ስትራቴጂ መሄድ አለባችሁ። የራሳችሁን የሚመቻችሁን ሰዓት ተጠቅማችሁ ማለት ነው ማንበብ አለባችሁ እንጂ ጫና ሳድራችሁ ሌላ ስራ የምትሰሩ ከሆነ እዛ ላይ ዲፔንድ ሆናችሁ የምትሰሩ ከሆነ ጫና ከፈጠራችሁበት አእምሯችሁ አይቀበልም ማለት ነው። እና የራሳችሁን ስትራቴጂ መቀበል አለባችሁ። የሚመቻችሁን ሰዓት አይታችሁ ማጥናት አለባችሁ ማለት ነው። በተለይ ደግሞ ሪሚዲያል ተማሪዎች ስትሆኑ በጣም ጫና አይኖርባችሁም። ስለዚህ የማጥናት ስትራቴጂ የማጥናት ፕሮባቢሊቲያችሁ በጣም ነው የሚቀንሰው። ቢኮዝ ምንም ከቤተሰብ ርቃችሁ ነው ያላችሁት። አጥኑ እና የሚላችሁ ሰው ስለሌለ እናንተ ፈታ ነው ማለት የምትፈልጉት። ስለዚህ ይሄ ደግሞ በጣም ጉዳት ያመጣል ማለት ነው። በኋላ ላይ ሶሻል ሚዲያ ሰውን በጣም አሁን ቢዚ እያደረገ ነው። ስለዚህ እናንተ እዛ ላይ እንዳትታለሉ ላችሁ ፈልጋለሁ። ሶሻል ሚዲያ በጣም እንግዲህ እንደሚታወቀው ቲክቶክ ላይ ገብታችሁ በጣም ብዙ ሰዓት ስክሮል እያደረጋችሁ በጣም ብዙ ሰዓት ታሳልፋላችሁ። ይሄ እንዳይሆን ደግሞ መጠንቀቅ ይኖርባችኋል። ምክንያቱም አጠገባችሁ ቤተሰባችሁ ስለሌለ አጥና ምናምን የሚቆጣጠራችሁ ሰው የለም። ስለዚህ ራሳችሁን ነው የምትቆጣጠሩት። ታይም ማኔጅ ማድረግ አለባችሁ። በቅድሚያ በዚህን ሰዓት ማጥናት አለብኝ፣ በዚህን ሰዓት እንደዚህ ማድረግ አለብኝ ብላችሁ መጀመሪያ ቅድሚያ ማውጣት አለባችሁ። ከዛ በኋላ ነው ወደ ድርጊት መግባት ያለባችሁ ማለት ነው። አምስተኛ ላይ የምንመለከተው ደግሞ አምስተኛ ላይ የምናገኘው በስንት ሰዓት ያክል አትራክት አድርገን ጥናት ማጥናት አለብን የሚለውን ነው። በቀን ቢያንስ ከ2 ሰዓት እስከ 3 ሰዓት ባሉ ሰዓታት ውስጥ በደንብ በዲቴል ማለት ነው አትራክት አድርጋችሁ ማጥናት ይኖርባችኋል ማለት ነው። እዛ ላይ በደንብ ማጥናት የሚኖርባችሁ ሰዓት ከ2 ሰዓት እስከ 3 ሰዓት ነው ጋፑ ማለት ነው። የሪሚዲያል ተማሪዎች ስትሆኑ ደግሞ ሃይ ስኩል የተማራችሁትን በዩኒቨርሲቲ ስታይል ነው የምትማሩት ማለት ነው። ያው ሃይ ስኩል የተማራችሁት 12ኛ ክፍል የተማራችሁት የ9 የ10 የ11 የ12 የእነሱን ጥርቅም አንድ ላይ ተደርጎ በዩኒቨርሲቲ ስታይል ነው የምትማሩት እንጂ የተለየ ያልተማራችሁት ነገር አይደለም። እና ትንሽ ግራ የሚገባችሁ ዩኒቨርሲቲ ስታይሉን እስክትለምዱ ድረስ ነው። መጀመሪያ ከማጥናታችሁ በፊት ዩኒቨርሲቲ ስታይሉን መረዳት ይኖርባችኋል። በዚህን ሰዓት ገብቼ በዚህን ሰዓት ቦታ ምን አይነት ነገር ይከሰትብኛል፣ እንግዲህ በዚህን ሰዓት ገብቼ ባጠና ላይብራሪ በዚህን ሰዓት ብገባ ብላችሁ መጀመሪያ የራሳችሁን ስኬጁሉን ማውጣት አለባችሁ ማለት ነው። መጀመሪያ በደንብ መረዳት አለባችሁ። ይሄ አስተማሪ ምን አይነት ነው፣ ይሄ አስተማሪ እንዴት ናት፣ በደንብ መረዳት ይኖርባችኋል ማለት ነው። ቅድሚያ ከማጥናታችሁ በፊት ማለት ነው። እና ትንሽ ግራ የሚገባው ተማሪዎች
ዩኒቨርሲቲ ለሪሚዲያል ከገባ በኋላ የምትማሩት ተመሳሳይ አንድ አይነት ነገር ነው። ሃይስኩል የተማራችሁት ነው። ትንሽ ለየት የሚያደርገው እዛ ስትገቡ የተለየ የሚያደርገው በዩኒቨርሲቲ ስታይል ነው። ምክንያቱም ዩኒቨርሲቲ ስታይል ላይ በቀን እናንተ የለመዳችሁት 45 ደቂቃ እና 40 ደቂቃ ነው ማለት ነው። በሃይስኩል የለመዳችሁት 40 እና 45 ደቂቃ ነው። ዩኒቨርሲቲ ላይ ስትገቡት ግን 2 ሰዓት እና ከ2 ሰዓት በላይ ነው ማለት ነው። አንድ ቶፒክ ለመማር አንድ ሳብጀክት ከ2 ሰዓት እና ከ2 ሰዓት በላይ ከ2 ሰዓት ተኩል በላይ አንድ ፔሪድ ትማራላችሁ ማለት ነው። ይሄ ደግሞ ትንሽ ለአዲስ ተማሪ ስትሆኑ ትንሽ ትጨናነቃላችሁ ማለት ነው። ይህንን እስከዛ አቮይድ እስክታደርጉ ድረስ አዳፕት እስክታደርጉ ድረስ በደንብ ማወቅ ይኖርባችኋል ማለት ነው። እና ቅድሚያ ከማጥናታችሁ በፊት ዩኒቨርሲቲውን ኢንቫይሮንመንቱ ጋር መላመድ አለባችሁ። በዚህን ሰዓት ገብቼ በዚህን ሰዓት ባጠና እንዴት በዚህን ሰዓት ማድረግ አለብኝ፣ ይህን ነገር በደንብ መጀመሪያ ማወቅ አለባችሁ ማለት ነው ከማጥናት ከመጀመራችሁ በፊት። ከዛ በኋላ ወደ ጥናት መግባት ትችላላችሁ። አምስተኛ ላይ የምናገኘው አርጀንትና ኢምፖርታንት ነው። አርጀንትና ኢምፖርታንት እንግዲህ በጣም አሪፉ ቶፒክ ነው ብዬ አስባለሁ። በቅድሚያ የሪሚዲያል ተማሪዎች ስትሆኑ አርጀንትና ኢምፖርታንቱን ማወቅ አለባችሁ። አሁን ግዴታ የሆነባችሁና አስቸኳይ የሆኑ ነገር መለየት አለባችሁ። ይሄን አሳይመንት ግዴታ ዛሬ መስራት አለብኝ፣ ግዴታ የሆነ ነገር በፍጥነት ሰርታችሁ ማስቀመጥ ይኖርባችኋል። ኢምፖርታንት ያው ግዴታ የሆነባችሁን ደግሞ ሰርታችሁ ማስቀመጥ ይኖርባችኋል አይደለ? አሁን ለሪሚዲያል ተማሪዎች ስትሆኑ ቢያንስ 2 ወር ቀረው ብንል ፈተናችሁ ሊዘጋጅ 2 ወር ቀረው ስንል ይሄን ነገር ብዙ ተማሪዎች ምን አድርገው ይወስዱታል? ኢምፖርታንት አድርገው ይወስዱታል። ሳይሆን ግን ኢምፖርታንት አይደለም ይሄ ነገር የሚሆነው፣ አስቸኳይ ነው። አስቸኳይ ነገር ስለሆነ በፍጥነት መጀመር ይኖርባችኋል ማለት ነው። በፍጥነት ካልጀመራችሁ በጣም አዘግይታችሁ የምትጀምሩ ከሆነ ማጥናታችሁን ተጽዕኖ ይኖርባችኋል ማለት ነው። በኋላ ፈተናው ላይ ችግር ይከሰትባችኋል። ኢምፖርታንት የምንለው ግን ግዴታችሁ ስለሆነ ኢምፖርታንት የሆነ ነገር ነው። አሁን አሳይመንቱን በዚህን ሰዓት ግዴታ ስለሆነብህ ሰርተክ ማቅረብ አለብህ። ይሄ አስተማሪ ለአንተ ግዴታ አሳይመንቱን ስለሰጠክ አሳይመንቱን በግዴታ በአስቸኳይ መጨረስ ይኖርብሃል ማለት ነው። እና እነዚህን ነገሮች በሁለቱንም እኩል መጠቀም ይኖርባቸዋል። እኩል ካልተጠቀማችሁት ስኬታማ አትሆኑም ማለት ነው። ግዴታችሁንና አስቸኳይ መሆን ያለበትን ነገር ማስቀደም ይኖርባቸዋል። አስቸኳይ ከሆነ አስቀድማችሁ መስራት ይኖርባቸዋል ማለት ነው። ኢምፖርታንት የምንላቸውን ነገሮች ደግሞ ከአሁኑኑ ጀምራችሁ ማጥናት ይኖርባቸዋል ማለት ነው። እና አንድ ነገር ልነግራችሁ እፈልጋለሁ። የሪሚዲያል ተማሪዎች ከሆናችሁ አሁን ብዙ ዩኒቨርሲቲዎች ጥሪ እያደረጉላችሁ አይደለም። ስለዚህ ከአሁኑ ጥናታችሁ መጀመር አለባችሁ። ጥናታችንን እንዴት መጀመር እንችላለን የምትሉ ከሆነ ደግሞ የ9 ከየትኛው ፓርት ላይ እንደምታነቡ ቀጣይ የምንሰራው ቪዲዮ ላይ እናስቀምጥላችኋለን ማለት ነው። የማትስ የእንግሊሽ ከየት ዩኒት ላይ ማንበብ አለብን፣ እንዴት ነው ማንበብ ያለብን ከማትስ ይሄንን በደንብ ዲቴል ገብታችሁበት ማንበብ ይኖርባችኋል ማለት ነው። የዘጠነኛ ክፍል ዩኒት 1 እና ዩኒት 2 አንብቡ ከተባላችሁ ከዛ ከዩኒት 1 ሁሉንም ካነበባችሁ ታይም ይገላል። ስለዚህ እኛ ደግሞ ሾርት ኖቶች አወጣናል። ከዩኒት 1 ላይ ሾርት ኖቶችን አዘጋጅተን ለእናንተ እንሰጣችኋለን ማለት ነው። እሱን እኛ እንጨነቅበታለን። ከ9 እስከ 12 ያሉትን ሾርት ኖቶችን እኛ እንሰጣችኋለን። በቀጣይ ቪዲዮ ላይ የምንለቅላችሁ ይሆናል ማለት ነው። እነሱን ኢምፖርታንት ስለሆኑ ከአሁኑኑ መጀመር አለባችሁ ማለት ነው። ከአሁኑኑ ግዴታ የሆነባችሁ ነገር ስለሆነ ከአሁኑ ጀምራችሁ ማንበብ ይኖርባችኋል ማለት ነው። አስቸኳይ የሆኑትን ነገር ደግሞ አስቀድማችሁ መስራት ይኖርባችኋል። ዩኒቨርሲቲ ላይ ገብታችሁ ቸልተኛ መሆን በጣም ጉዳት ያመጣል ማለት ነው። ቸልተኛ ከሆናችሁ አለቀ፣ በቃ እዛ ጋር አለቀ፣ ትወድቃላችሁ። ነገር ግን ኢምፖርታንት የሆኑትን ነገሮች አስቀድማችሁ አስቸኳይ መሆን ያለበት ነገርን አዘግይታችሁ የምትሰሩ ከሆነ ይሄ ትክክለኛ ያልሆነ ነገር ነው ማለት ነው። እና አስተካክላችሁ መስራት ይኖርባችኋል። አንድ ትምህርት በምን ያክል ሰዓት ማንበብ አለብኝ ስኬጁል አውጥታችሁ መዘጋጀት ይኖርባችኋል በቅድሚያ ማለት ነው። ከዛ በሁለተኛ ደረጃ ላይ ደግሞ ስንት ሰዓት ማንበብ አለብኝ፣ ይሄን ትምህርት ባነበው ስንት ሰዓት ላይ ባነበው ለእኔ ይገባኛል ብላችሁ ሰዓት ማውጣት ይኖርባችኋል ማለት ነው። ሁለተኛ ነገር። ሶስተኛ ነገር ከየት ማንበብ አለብን። ኢምፖርታንቱ ቦታ የቱ ጋር ነው ማንበብ የለብንም፣ ማለፍ አለብን። መዝለል ያለብን ቦታ የትኛው ቦታ ነው፣ እሱን በደንብ መለየት ይኖርባቸዋል። አራተኛው ነገር ደግሞ ከኢንቫይሮንመንቱ ጋር መጀመሪያ በቅድሚያ መለማመድ አለባችሁ።
ዩኒቨርሲቲ ገብታችሁ በቅድሚያ ዝም ብላችሁ ላይብረሪ በየሰዓቱ የምትሄዱ ከሆነ ይሄ ስህተት የሆነ ነገር ነው። በቅድሚያ የዛ ዩኒቨርሲቲ ሁኔታ ማጤን አለባችሁ። ያ ዩኒቨርሲቲ ምን አይነት ዩኒቨርሲቲ ነው፣ በስንት ሰዓት ገብቼ በስንት ሰዓት ማጥናት አለብኝ፣ እሱም በደንብ ማወቅ ይኖርባቸዋል ማለት ነው። በቀን ስንት ሰዓት ማጥናት አለብኝ፣ ይህን ያክል ሰዓት አጥንቼ ይህን ያክል ሰዓት ኢንጆይ ማድረግ አለብኝ። ትንሽ ሰዓት ለፈን ለመዝናናት ሶሻል ሚዲያ መጠቀም ይቻላል፣ ኖርማል ነገር ነው። አትጠቀሙ ሳይሆን ኖርማል የሆኑ ነገሮች ትንሽ ሰዓት መጠቀም ይኖርባቸዋል። ምክንያቱም አእምሯችሁ ከተጨናነቀ ምንም ነገር መቀበል አይችልም ማለት ነው። የሆነ ሰዓት ላይ አእምሯችሁን ኢንጆይ ማድረግ አለባችሁ፣ ማዝናናት አለባችሁ፣ አየር መውሰድ አለባችሁ። ወጥታችሁ ንጹህ አየር መዝናናት፣ እዛው መናፈሻ ላይ መቀመጥ ይኖርባችኋል ማለት ነው። እዛ ላይ ተጨንቃችሁ የምትውሉ ከሆነ ይሄ ትክክል ያልሆነ ነገር ነው ማለት ነው። ሞጁሎች ደግሞ እኛ እንሰጣችኋለን። ሞጁሎች ሾርት ኖቶች፣ የ9ኛ ክፍል ሾርት ኖት እናስቀምጥላችኋለን። በጣም ሙሉ ከምታነቡ ማለት ነው የሚመጣውን ኮርስ አውት ላይን ወጥቶላችኋል 2018። ከዛ ላይ አይተን ዩኒት 1 እና ዩኒት 2 የሚወጣ ከሆነ የዩኒት 1 እና የዩኒት 2 የ9ኛ ክፍል ሾርት ኖቶችን እኛ አዘጋጅተን እንሰጣችኋለን። እናንተ እነሱን ብቻ አንብባችሁ ማለት ነው በደንብ መረዳት ይኖርባችኋል። በቀን የሚገባችሁን ያክል ብቻ አንድ ሉክ የምታነቡ ከሆነ በቀን 1 ሉክ፣ 2 ሉክ፣ 3 ሉክ፣ 4 ሉክ እያደረጋችሁ ማሳደግ ትችላላችሁ እንጂ ከትልቁ ጀምራችሁ አእምሯችሁ ማጨናነቅ አይኖርባችሁ ማለት ነው። ትንሽ ጊዜ ነው ያላችሁ። ከዚህ በኋላ ሰዓቱን መጠቀም ይኖርባችኋል። እና ደግሞ እዚህ ግሩፕ ላይ የገባችሁ ከተማሪ ጋር መጠያየቅ ኖርማል የሆነ ነገር ነው። ግሩፑ ላይ ትገባላችሁ፣ ያልገባችሁን ጥያቄ ጠይቁ። ቢያንስ እንደውም ቻሌንጅ እንጀምር። አንድ ተማሪ ቢያንስ 5 ጥያቄ በቀን 5 ጥያቄ እያወጣ እዛ ግሩፕ ላይ ይልቀቅ። የገባው ተማሪ ደግሞ እዛ ላይ የገባ መልሱን ይመልስ እና ኮሚኒኬት ታደርጋላችሁ አንድ ነገር። ሁለተኛ ነገር ደግሞ ያልገባችሁ ነገር ትረዳዳላችሁ ማለት ነው እንጂ ኤአይ በመጠቀም ደግሞ እንዳትሰሩ፣ ኤአይ ነገር እንዳትጠቀሙ። የራሳችሁን የምትችሉትን ከተሳሳታችሁም ተሳሳቱ፣ የምትችሉትን መስራት ይኖርባችኋል። እዛው ላይ አንድ ተማሪ ይህንን ቢያክል ቢጠይቅ አንዱ ደግሞ ይመልስ። ከዛ በቀጣይ ቀን ደግሞ አንድ ተማሪ በቀጣይ ያለ ብዙ ተማሪ ሲጠያየቅ ማለት ነው አዳፕት ታደርጉታላችሁ እና ደግሞ ትረዳዳላችሁ ማለት ነው። ያልገባችሁን ነገር ማወቅ ትችላላችሁ። እና ይሄ ስለ ታይም ማኔጂንግ የሰራነው ቪዲዮ በጣም ረዝሟል፣ እስከ 15-16 ደቂቃ ነው እና ይሄንን ሙሉ ደቂቃ ሰርተላችኋል። ስለ ታይም ማኔጂንግ ሙሉ ማብራሪያ ይሆናል ብዬ አስባለሁ። ከዚህ በኋላ እንግዲህ ስለ ታይም ማኔጂንግ የምትጠይቁኝ አይሆንም ብዬ አስባለሁ። እና በቀጣይ የምንሰራላችሁ ደግሞ ስለ ማትስ እና ስለ ኬሚስትሪ ምን ቦታዎች ማጥናት አለብን፣ የትኛው ቦታ ላይ ማጥናት አለብን የሚለውን በቀጣይ ቪዲዮ ላይ እንሰራላችኋለን። እና ደግሞ ይሄንን ቪዲዮ እስቲ ሼር አታርጉ። ይሄ ቪዲዮ የተከፈተው ለስፔሻል ክላሶች ብቻ ስለሆነ ራሳችሁ ተጠቀሙበት። ምክንያቱም ብር ከፍላችሁ ነው የገባችሁት። ብር ያለ ብር ፍላጎት እምቢ ብሏል ማለት ነው። ስለዚህ ራሳችሁ ብቻ ለሌላ ተማሪ ሼር ሳታደርጉ ለራሳችሁ መጠቀም ይኖርባችኋል ብዬ አስባለሁ። ካልሆነም ደግሞ በቴሌግራም ላይ ይሄ ዩቲዩብ ላይ ያደረግ ነው በደንብ እንዲገባችሁ ነው እንጂ ቴሌግራም ላይ እዛው መልቀቅ እንችላለን ማለት ነው። እዛው ላይ ወይ እንለቅላችኋለን ማለት ነው። ሼር እንዳይደረግ ይሄ ቪዲዮ ምክንያቱም የለቀቅነው ለእናንተ ስፔሻል ክላስ ብር ከፍላችሁ ለተመዘገባችሁ ተማሪዎች ስለሆነ ይህን ክላስ ያዘጋጀ ነው እና ለእናንተ ነው። ቀጣይ በማትስ ወይም በኬሚስትሪ ሙሉ ኮርስ እንሰጣችኋለን ማለት ነው። እና ይሄ ስለ ታይም ማኔጂንግ የሰራነው ቪዲዮ የመጨረሻ ይሆናል ብዬ አስባለሁ። ከተመቻችሁ ላይክ እና ሰብስክራይብ አድርጉልኝ። ይመቻችሁ።